አወቀ? ምንድነው የመህጎች? መጸለይ፣ መንበርከክ፣ መስጠት፣ መቁረብ አደረክ። አበቃ። የምን ህጎች አላችሁ? ሰይጣን እኮ በለጠ ከሰው የመህጎች መተት አለሁኝ። በቃ ምን የለውም። አንተም እኮ መተትም የመህግ ነው። አይ ያኛው ያንተው በለጠ እኮ አይገርምም? ያንተው በለጠ የኔ መህግ መች ሰራልኝ? በደንብ እየደም እያለቅስ ተወኝ። ስንት ዓመት አልቅሻለሁ። ተወኝ። ሽፍብኝ በትም ነጩ ላይ አንተ በክርስትና የተጠራኸውን ግን የቀድሞ አባቶቻችንን መንፈሳዊ ኃይል እንዳትይዝ ስለሚፈልግ እነሱን ለመበቀል አንተን የቀድሞ ዘራቸውን አጠፋው። ያኔ በአርበኝነት ዘመን ደግሞ የተወለደው የአባቶቹን ክብር፣ ሞገስ፣ ጸጋ እረጎራው እያለ ዝም ብሎ በድፍኑ በእምነትም አይደለም በመንፈሳዊነትም አይደለም በባህል ብቻ እየፎከረ የነሱን ድካም አያቅም። እንደው ዝም ብሎ ሲሸልል ጠቋሩ ሁሉ ሸላይ ሆነ። በቃ አብሮት ቁጭ አለና እዚህ ጋር ይፎክራል፣ እዚህ ጋር ድሉን ይይዛል፣ እዚህ ጋር ይማራል፣ እዚህ ጭንቅላቱን ይሰርዛል፣ እዚህ ጋር ለእውቀት ይሮጣል፣ እሱ ውስጡ ስነ ልቦናውን ያጨልማል። አጥንተ ስትተኛ ጧት የለም ምንም የለም፣ ውስጡ ገብቶ ሰርዞታል። እንቅልፍ ሲበዛ አንተ እንቅልፍ ላይ ስትሆን ሰይጣን ስራ ላይ ነው ብለዋል መምህር። እኔ ምን ይሻለኛል? እንዳልጸልይ በቃ ሌሊት መጸለይ ትፈልጋለች ልጅቱ። ስራዋ የምትወጣው ሌሊት ነው፣ ግን ሌሊት ተነስታ ሌሊት አይሆንም። ደክማታለሁኝ ትተኛለች። እኔ እኮ ጌታ ሆይ ለአንተ መገዛት ፈልጋለሁ፣ ግን አልቻልኩም። አንተ ብዙ ውለታ ውለህልኛል። ይኸውልህ ላሳየህ ጉዴን ላሳየህ። እስቲ ጉዴን ላሳየህ። ይኸውልህ እነዚህ ሁሉ የሚጸለይላቸው ነው። እንግዲህ እግዚአብሔር ያሳየህ። ይኸውልህ ከመህጎች በኋላ የመጣ ነው። የመህግ ልጅ ነው። የመህግ ልጅ ነው። አያለቅስም። ተነስኩ ነው። አያለቅስም። በኋላ የመጣ ነው። በምን ጊዜ መጣ ነው? የዛር ቡዳው 2 ጊዜ አስወረድኩ። የዛር ቡዳው? አዎ፣ አላወቀችም ነበር። ምንድነው እኔ እንደዚህ እንትን የሚለኝ ነገር ምንድነው? እግዚአብሔርን በቃ በድየዋል። የሰው ልጅ የማያስተውሉ 2 ነገሮች አሉ። ሲጸልዩ ጸሎታቸውና እነሱ አልተገናኙ። መጀመሪያ ምን አረግ? አስወረድኩት 2ቱን። ልክ በ3ኛው ግን ለምንድን ነው እኔ እንደዚህ ሆንኩት? በቃ መምህር የሚሉትን ሰዓቱ አልገናኛለኝ። በቃ በየሰዓቱ መስገድ አልቻልኩም ብላ ሄደች፣ ጸለየች። ቅዱስ ገብርኤል ሰዓት ነበረ፣ አስተምረሃል። ገባች፣ ጸለየችና አንተ ቅዱስ ገብርኤል ኬንታኪ ያለ ደግሞ እዚህ ገብርኤል እባክህን ልጅ ትሰጣለህ ሲባል ሰምቻለሁኝ። እኔስ መቼም በእውነት አልተገኘሁም። አንተ ግን ተአምር ትሰራለህና እባክህን ያለኝን ነገር መጥተህ አስወግደህ ልጅ ስጠኝ አለች። ወዲያው በሰዓት መብረቁ አነደደኝ። እኔን አንተ የምታስወርደውን? አዎ አነደደኝ። ከስዕሉ ወጥቶ እሷ ራሱ ደነገጠች። ወይኔ ምንድነው ጥፋት አጠፋሁኝ፣ በቃ አነጋገሬ ላይ ስህተት አለ ማለት ነው ብላ እሷን እስኪታወቃት ድረስ ነው። የቅዱስ ገብርኤል ልጅ ነው። እንግዲህ ታረጋዋለህ። እሱ የማን ልጅ ነው? የቅዱስ ገብርኤል ልጅ ነው። ማስወረድ አልቻልክም? ማሰብ አንተ እንደው መታሰብ ራሱ አይችልም። ማሰብ ራሱ አልቻልኩም። ማሰብ ራሱ አራራ መስማም ይኸውልህ እንደዚህ የሚዋጣው መድኃኒት ራሱ አልወጣችም። እግዚአብሔር ስራ አግዙኝ ብሏል ወይ? ለጆሮ ይጠቅማል፣ ለጭንቅላት ይጠቅማል፣ ለወገብ ለአጥንት ይጠቅማል እያሉ የሚሰጧትን ይሄ የሚዋጣውን እርጉዝ ሲሆኑ አልዋጠችም። ለምንድን ነው የምውጣው? እግዚአብሔር አጋዥ አይፈልግም። ጆሮ አይን ሲሰራ ማንም ያየው የለም። አልወጣም ብላ አልዋጣችም። በቃ ይሄ ነው እንግዲህ ይሄ ነው። አዎ በቃ አንተ 2 ልጅ አስወረደህ በኋላ ቅዱስ ገብርኤል እዚሁ ላይ እንዳለ አይኔ እያየ ተወለደ። አይኔ እያየ ተወለደ። ከዛ ደግሞ ክርስትናውን ለሱ አይደለ ብላ ክርስትናው እንዳሰጠ ደግሞ በሰዎች ላይ አደርኩ ደግሞ
አልሆነም። የማይሆን ነገር አይሆንም። በቃ ነገር ለማን ሰጠችው? ለቅዱስ ገብርኤል ለራሱ የራሱ ልጅ ነው። አዎ። እና ምንም አጣው። ምንም አይቻልም። በቃ ምንም ነገር እንዴ ነው ራእያችንን ያያል። አያችሁ? ምንም ነገር ራእዩን የሚያጨልመው መስገድ ስትጀምር፣ መጸለይ ስትጀምር፣ መንበርከክ ስትጀምር፣ ከዛ በኋላ የእሱን አይን ታጠፋና ያንተ አይን ይከፍስሯል። በቃ ይኸው ዛሬ መጥቼ ተዋረድኩ እኮ። ባጥሩ ተከሰኑት። ስንት ናችሁ ጠቅላላ? ይኸውልህ እንዴት እንዳለቀ። እውነትም ተቀጥቅጠሃል። የመህጎች ነዋ። አንተን ያወቀ ሰው መቼ የመህጎች አንደኛውን ያልሰለፈ ከሆነ ይኸውልህ ጀርባህን ባሳይህ ደግሞ ታዝናለህ። ይኸውልህ አላዝንም ችግር የለም። ስታረገኝ ምን አረጋታለሁ? ይኸውልህ ልጅቱ መንዳት ነው ስራዋ እና ዲዮቲ አለባት፣ ይሄ ሕክምና አለባት እና አንዳንዴ ምን እላታለሁ ሹክላታለሁኝ ቅጥቀጣው ሲበዛብኝ እንደው ጀርባሽን ሌላ ጋውን ለብሰው ነው እንትን የሚሉ በጀርባሽ ቢያዩሽ እኮ ሌላ ነገር ነው የሚሉሽ። ምንድነው ችግሩ ብለው አሳልፉሽም እላታለሁ። አሪ የተወሰነች ቀን ተወቹና ትዝ ሲላት እሱ ነው ምንድነው ለካ አንተ ነህ እንዴ? በል ተዘጋጅ። ቀምሳላል እኔ እወጣለሁ። እሺ በል ቶሎ በል ፈጠን በል። አይ ማጎት ያለው ይሄው ማህፀን ላይ ያለሁት የፓንት መተቱ 13 አመቱ ይሄው እዚህ ጋር በፓንት አልሰራማ። ይሄው አሳየውች ቅድሙን አሳየው። የሀገሬ ሰው ፓንት ሲፈልግ አስቡት። ኧረ ራሷ ናት የሰጠች እያወቀች ስጭን እባክሽ ሲሏት አዲስ አለኝ ውሰዱታቸው እኛ እኮ አንቺን እንወድሻለን ይሄንን ያህል ነው እንግዲህ። ነገርኩህ እኮ ልጅቱ በጎ ህሊና አላት። አስተሳሰባ ይሄ ተንኮል ምናምን አታውቅም። በቃ ፊት ለፊት ነው የምትነግርህ። አበቃ ጉዳዩ እዛ ጋር። ብዙ ሰው ይልከሰከሳል እኮ እንደ ዝም ብሎ ወደ ጓዳችሁ ግቡ ስትሏቸው ጓዳ ይገቡና የሚቆረጥ ይፈልጋሉ፣ የሚወሰድ ይፈልጋሉ፣ ወዝ ይፈልጋሉ፣ እቃም ያነሳሉ፣ መትተው ያስገባሉ። ተማሪው ጋር ስትሄዱ ደግሞ ደብተሩን ይወስዳሉ፣ ደም ቀብተው ይመልሳሉ። ዩኒቨርሲቲ ስትሄዱ ዩኒቨርሲቲም ጋር ያለው ደግሞ እንደዚሁ ጭንቅላቱን በሚጽፉ ይወስዳሉ፣ የሚናገረውን ድምፁን ይወስዳሉ። ወደ መንፈሳዊ ስትሄዱ ደግሞ እዛም ደግሞ ድምፁን ይወስዳሉ። ቀዳሽ የነበረው አጉረምራሚ ይሆናል። ዶሮ ድምፃዊ የነበረው ዘፋኝ ይሆናል። ግራ ግብት ያለ በቃ በዛ ውስጥ ደግሞ ማጨብጨቡ ምን ማለት እድሜ ማበላሸቱ እዛ ትንሽዬ በጎ ህሊና ካለ እሱ ካላይ ይረዳል። ግን ይኸውልህ እኛም ብንገባ እኮ ማሸነፍ ይቻላል። በበጎ ሀሳብ በበጎ አስተሳሰብ እኛን መጣል ይቻላል። የእሱን አይዙም ይኸውልህ ከእንዳላረጉ ጠዋት ስታስተምር አልነበረ በሰው የሚታመን ምናምን እያልክ አልነበረ? በሰው የሚታመን ህዝብ ነው ይሄ። ከሌ ዘመዴ እዚህ ሀገር አለ ውጭ ሀገር አለ እንዲህ አለ ብላ ይኸውልህ ባልተዘገድ አፍለብጡ ተዘኝ ሄዳለሁ። በቃ በኢየሱስ ክርስቶስ ስም በወላዲተ አምላክ ስም በወላዲተ አምላክ ስም እሷን ይዛ ነው እኮ በእናትህ በወላዲተ አምላክ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ገብርኤል ስም እንግዲህ በቅዱስ ገብርኤል ስም ሲኦል ታስረናል። ቶሎ ሰባት ይጮህ ነው እግዚአብሔር ይከሰስ። ሰውነታችን ላይ ሌላ አስተማሪ አለ። ሌላ